ከሰንበት ተማሪ የተሻለ እውቀት አላችሁ? ከመቶዎቹ ጥያቄዎች ቢያንስ ከ50 ጥያቄ በላይ መመለስ አለባችሁ። እንደተለመደው ውጤታችሁን መመዝገብ አትርሱ። መልካም ዕድል። ኢየሱስ ከሞት ያስነሳው ስንት ሰዎችን ነበር? 4፣ 5፣ 3 ወይስ 10? መልሱ 3 ሰዎችን ነበር። አልዓዛር የኢያኢሮስ ልጅና የመበለቲቱ ልጅ ነበሩ። በምድር ላይ ለመጀመሪያ ጊዜ የተወለደው ሰው ማን ነበር? አዳም፣ ቃየን፣ አቤል፣ ማቱሳላ? መልሱ ቃየን ነው። አዳም የመጀመሪያው የተፈጠረው ሰው ነው እንጂ አልተወለደም። ያዕቆብ ለዮሴፍ የሰጠውና ወንድሞቹ እንዲጠሉት ያደረጋቸው ነገር ምን ነበር? የወርቅ ቀለበት፣ ብዙ በጎች፣ ሰፊ መሬት፣ በብዙ ኅብር ያጌጠች ቀሚስ? መልሱ በብዙ ኅብር ያጌጠች ቀሚስ ነው። ከሚከተሉት መካከል የመንፈስ ፍሬ ያልሆነው የቱ ነው? ፍቅር፣ ሀብት፣ ትዕግስት፣ ራስን መግዛት? መልሱ ሀብት የሚለው ነው። እግዚአብሔር ፀሐይን፣ ጨረቃንና ከዋክብትን የፈጠረው በስንተኛው ቀን ነበር? በአንደኛው፣ በሁለተኛው፣ በሦስተኛው ወይስ በአራተኛው? በአራተኛው ቀን ነበር የፈጠራቸው። እግዚአብሔር ሔዋንን ለመፍጠር የተጠቀመው ምን ነበር? የምድር አፈር፣ የአዳምን አጥንት፣ የሕይወት እስትንፋስ፣ የዛፍ ቅርንጫፍ? መልሱ የአዳምን አጥንት ነው። ኢየሱስ ከሞት ከተነሳ በኋላ ለመጀመሪያ ጊዜ ያየው ማን ነበር? መግደላዊት ማርያም፣ ማርታ፣ ጴጥሮስ ወይስ ቶማስ? መግደላዊት ማርያም ነበረች። ጳውሎስ የኢየሱስን ድምፅ የሰማውና በዙሪያው ከሰማይ ብርሃን ያንጸባረቀው ወዴት በቀረበ ጊዜ ነበር? ሮሜ፣ አንጾኪያ፣ ደማስቆ ወይስ ኤፌሶን? ወደ ደማስቆ በቀረበ ጊዜ ነበር። የሶምሶን የኃይሉ ሚስጥር ምን ነበር? የሚበላው ምግብ፣ የሚሰራው ስፖርት፣ የሚጸልየው ጸሎት ወይስ ረጅም ፀጉሩ? መልሱ ረጅም ፀጉሩ ነበር። እግዚአብሔር ወደ ሰማይ የሚደርሰውን ግንብ እንዳይሰሩ ያደረገው እንዴት ነበር? የመሬት መንቀጥቀጥ አስነሳ? ቋንቋቸውን ደበላለቀው? አውሎ ነፋስ አስነሳ? ወይስ የሰሩትን አፈረሰባቸው? መልሱ ቋንቋቸውን ነበር የደበላለቀው። የሎጥ ሚስት ወደ ኋላ ዞራ በመመልከቷ የሆነችው ምን ነበር? በእሳት ተቃጠለች? የድንጋይ ሐውልት ሆነች? ዛፍ ሆነች? የጨው ሐውልት ሆነች? መልሱ የጨው ሐውልት ሆነች የሚለው ነው። እስጢፋኖስን የወገሩት ሰዎች ልብሳቸውን እንዲጠብቅላቸው የሰጡት ለማን ነበር? ለበርናባስ፣ ለሳውል፣ ለሲላስ ወይስ ለጢሞቴዎስ? መልሱ ለሳውል ነበር። እግዚአብሔር አምላክ አዳምና ሔዋንን ከኤደን ገነት ካስወጣቸው በኋላ ያለበሳቸው ምን ነበር? የዛፍ ቅርፊት፣ የቅጠል ልብስ፣ የቁርበት ልብስ ወይስ የጥጥ ልብስ? መልሱ የቁርበት ልብስ ነው። የኤልያስ መንፈስ በሁለት እጥፍ የሆነው በማን ላይ ነበር? በኤርሚያስ ላይ፣ በኤልሳ ላይ፣ በኢሳያስ ላይ
ወይስ በዮናስ ላይ? መልሱ በኤልያስ ላይ ነበር። ኢየሱስ ናይን በምትባል ከተማ ከሞት ያስነሳው ማንን ነበር? አልዓዛርን፣ የኢያኢሮስን ልጅ፣ የመበለቲቱን ልጅ ወይስ በናይን ማንንም አላስነሳም? መልሱ የመበለቲቱን ልጅ ነው። አብድዩ ከኤልዛቤል በዋሻ ደብቆ ያስመለጣቸው ነቢያት ስንት ነበሩ? 100፣ 50፣ 300 ወይስ 400? 100 ነቢያት ነበሩ። በራዕይ መጽሐፍ መሰረት የቀድሞ ፍቅርህን ትተሃል የሚል ነቀፋ የቀረበው በየት ላለችው ቤተ ክርስቲያን ነበር? ቲያጥሮን፣ ኤፌሶን፣ ሰምርኔስ ወይስ ጴርጋሞን? በኤፌሶን ላለችው ቤተ ክርስቲያን ነበር። ዮሴፍ ወንድሞቹ በሸጡት ጊዜ የስንት ዓመት ልጅ ነበር? 16፣ 12፣ 17 ወይስ 18? የ17 ዓመት ልጅ ነበር። ኢየሱስ በምንዝር የተያዘችውን ሴት ባመጡለት ጊዜ በምድር ላይ በጣቱ ሲጽፍ የነበረው ምን ነበር? 10ቱን ትእዛዛት፣ የከሳሾቿን ኃጢአት፣ ምን እንደጻፈ መጽሐፍ ቅዱስ አልነገረንም ወይስ የሴቲቱን ስም? መልሱ ምን እንደጻፈ መጽሐፍ ቅዱስ አልነገረንም የሚለው ነው። ጳውሎስ ከአገልግሎቱ ጎን ለጎን የሚሰራው ሥራ ምን ነበር? ነጋዴ፣ ድንኳን ሰፊ፣ አሳ አጥማጅ ወይስ ግብር ሰብሳቢ? ጳውሎስ ድንኳን ሰፊ ነበር። ጳውሎስ ከመባሉ በፊት ስሙ ማን ነበር? ሲላስ፣ ሳውል፣ በርናባስ ወይስ ስምዖን? መልሱ ሳውል የሚለው ነው። ኢየሱስ በተናገረው በደጉ ሳምራዊ ምሳሌ የተጎዳውን ሰው መጀመሪያ አልፎት የሄደው ማን ነበር? ካህኑ፣ ሌዋዊው፣ ሳምራዊው ወይስ ፈሪሳዊው? መጀመሪያ አልፎት የሄደው ካህኑ ነበር። ሰባኪው ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል የሚለው መጽሐፍ የቱ ነው? ዘፍጥረት፣ መዝሙረ ዳዊት፣ ምሳሌ ወይስ መክብብ? መልሱ የመክብብ መጽሐፍ ነው። ይሁዳ ኢየሱስን አሳልፎ ለሰጠበት የተከፈለው ስንት ብር ነበር? 50 ብር፣ 30 ብር፣ 100 ብር ወይስ 35 ብር? መልሱ 30 ብር ነው። እስራኤላውያን ጠላቶቻቸውን እንዲያሸንፉ ኢያሱ ለእግዚአብሔር የተናገረው ምን እንዲቆም ነበር? ንፋሱ፣ ማዕበሉ፣ ዝናቡ ወይስ ፀሐይና ጨረቃ? መልሱ ፀሐይና ጨረቃ ነው። ከአባቱ ውርሱን ተቀብሎ ስለሄደው የሚናገረው የኢየሱስ ምሳሌ የቱ ነው? የጠፋው በግ ምሳሌ፣ የጠፋው ልጅ ምሳሌ፣ የ10 ቆነጃጅት ምሳሌ ወይስ የዘሪው ምሳሌ? መልሱ የጠፋው ልጅ ምሳሌ ነው። ስለ መጨረሻው ዘመንና ስለ አዲስ ሰማይና አዲስ ምድር የሚናገረው መጽሐፍ የቱ ነው? ዘፍጥረት፣ ምሳሌ፣ ሮሜ ወይስ ራዕይ? መልሱ የራዕይ መጽሐፍ ነው። ኢየሱስ ጴጥሮስን ትወደኛለህ ብሎ የጠየቀው ስንት ጊዜ ነበር? 1 ጊዜ፣ 2 ጊዜ፣ 3 ጊዜ ወይስ 4 ጊዜ?
መልሱ 3 ጊዜ ነበር። በአራቱም የወንጌል መጽሐፍ ተመዝግቦ የሚገኘው የኢየሱስ ተአምራት የቱ ነው? ውሃውን ወደ ወይን ጠጅ መቀየሩ፣ 10 ለምጻሞችን መፈወሱ፣ 5000 ሰዎችን መመገቡ ወይስ አልዓዛርን ከሞት ማስነሳቱ? መልሱ 5000 ሰዎችን መመገቡ ነው። የሙሴ የመጀመሪያ ልጁ ማን ይባላል? ጌርሳም፣ ኤፍሬም፣ ምናሴ ወይስ አልዓዛር? የሙሴ የመጀመሪያ ልጅ ጌርሳም ነው። በድንጋይ ተወግሮ ከሞት የተረፈው ክርስቲያን ማን ነበር? ጴጥሮስ፣ ያዕቆብ፣ እስጢፋኖስ ወይስ ጳውሎስ? መልሱ ጳውሎስ ነው። አማኑኤል የሚለው ስም ትርጉሙ ምን ማለት ነው? የእግዚአብሔር ልጅ፣ የእግዚአብሔር በግ፣ እግዚአብሔር ከኛ ጋር፣ የዓለም አዳኝ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ለአብርሃም ብዙ ልጆችን የወለደችለት ሚስቱ ማን ትባላለች? ሳራ፣ ኬጡራ፣ አጋር ወይስ ርብቃ? መልሱ ኬጡራ ናት። ሳራ አንድ ልጅ ብቻ ነው የወለደችው። እግዚአብሔር ዮናስን የላከው ወደ የትኛዋ ከተማ ነበር? ተርሴስ፣ ነነዌ፣ ኢያሪኮ ወይስ ሰዶም? ዮናስ የተላከው ወደ ነነዌ ነው። ኢያሱ ኢያሪኮን እንዲሰልሉ የላካቸው ሰላዮች ስንት ነበሩ? 2፣ 3፣ 4 ወይስ 12? መልሱ 2 ሰላዮች ነበሩ። ዳዊት በኦርዮን ላይ ስለፈጸመው በደል እግዚአብሔር ወደ ዳዊት የላከው ማንን ነበር? ናታንን፣ ሳሙኤልን፣ ጋድን ወይስ ኤልያስን? መልሱ ናታንን ነው። ያዕቆብ ወደ ሰማይ የሚደርስ መሰላል ያለበትን ሕልም ያየበትን ቦታ ምን ብሎ ነበር የጠራው? ሴኬም፣ ጵንኤል፣ ኬብሮን ወይስ ቤቴል? መልሱ ቤቴል ብሎ ነበር የጠራው። ሮማውያን ወታደሮች በኢየሱስ ላይ ለማሾፍ በራሱ ላይ ያደረጉበት ምን ነበር? የእሾህ አክሊል፣ የብር አክሊል፣ የወርቅ አክሊል ወይስ የብረት አክሊል? የእሾህ አክሊል ነበር። በእንቆቅልሽ ልትፈትነው ወደ ንጉሥ ሰለሞን የመጣችው ማን ነበረች? የግብፅ ንግሥት፣ የሳባ ንግሥት፣ የባቢሎን ንግሥት ወይስ የጢሮስ ንግሥት? መልሱ የሳባ ንግሥት ነበረች። ኢየሱስ ከፈወሳቸው 10 ለምጻሞች ሊያመሰግነው የተመለሰው የቱ ነው? ፈሪሳዊው፣ ሰዱቃዊው፣ ሳምራዊው ወይስ ሮማዊው? መልሱ ሳምራዊው ነበር። ዮሴፍና ማርያም ኢየሱስ ከጠፋባቸው በኋላ በመጨረሻ ያገኙት በየት ነበር? በቤተ መንግሥት፣ በመሃል ገበያ፣ በመቅደስ ወይስ በገሊላ ባህር አጠገብ? በመቅደስ ነበር ያገኙት። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ያለው የእስራኤል መሪ ማን ነበር? ሙሴ፣ ኢያሱ፣ ሳሙኤል ወይስ ዳዊት? መልሱ ኢያሱ ነው።
ኢየሱስ ደቀ መዛሙርቱን እኔ ማን ነኝ ብሎ ሲጠይቃቸው የኢየሱስን ማንነት የተናገረው ማን ነበር? ዮሐንስ፣ ያዕቆብ፣ ጴጥሮስ ወይስ ፊልጶስ? መልሱ ጴጥሮስ ነበር። የንጉሥ ሰለሞን እናትና የዳዊት ሚስት ማን ትባላለች? ሜልኮል፣ ቤርሳቤ፣ አቢጊያ ወይስ አና? የንጉሥ ሰለሞን እናት ቤርሳቤ ናት። ጴጥሮስ ኢየሱስን ወንድሜ ቢበድለኝ ስንት ጊዜ ልተውለት ብሎ ሲጠይቀው ኢየሱስ ስንት ጊዜ ነበር ያለው? 7 ጊዜ፣ 70 ጊዜ፣ 7 ጊዜ 7፣ 70 ጊዜ 7? መልሱ 70 ጊዜ 7 ነው። ኢየሱስ ይህንን የተናገረው ይቅርታ ገደብ እንደሌለው ለመናገር ነው። ከሚከተሉት አንዱ በእሳት ውስጥ ከተጣሉት መካከል አይደለም። ሲድራቅ፣ ያፌት፣ አብድናጎ ወይስ ሚሳቅ? መልሱ ያፌት ነው። ኢየሱስ ጴጥሮስን ምን ሳይጮህ 3 ጊዜ ትክደኛለህ ነበር ያለው? ውሻ፣ አንበሳ፣ ቁራ ወይስ ዶሮ? መልሱ ዶሮ ሳይጮህ ነው። በኢየሱስ ምሳሌ የጠፋው ልጅ ሊበላው ይመኘው የነበረው ምግብ ምን ነበር? መና፣ የእሪያዎችን ምግብ፣ ዳቦ ወይስ ዓሣ? መልሱ የእሪያዎችን ምግብ ነበር። በአዲስ ኪዳን ከአራቱ የወንጌል መጽሐፍ ቀጥሎ የሚመጣው መጽሐፍ ምንድን ነው? ራእይ፣ ሮሜ፣ ገላትያ ወይስ ሐዋርያት ሥራ? መልሱ የሐዋርያት ሥራ ነው። ሶምሶን 1000 ፍልስጤማውያንን ለመግደል የተጠቀመው ምን ነበር? ጎራዴ፣ ጦርና ጋሻ፣ ድንጋይ ወይስ የአህያ መንጋጋ? መልሱ የአህያ መንጋጋ ነው። አዳምና ሔዋን መጀመሪያ ይኖሩበት የነበረው ስፍራ ምን ይባላል? ጌቴሴማኒ፣ ኤልቤቴል፣ ኤደን ወይስ ቀርሜሎስ? አዳምና ሔዋን ይኖሩ የነበረው በኤደን ገነት ነው። በባለ 50 ጴጥሮስ ከሰበከ በኋላ ቃሉን ተቀብለው የተጠመቁት ስንት ነበሩ? 5000፣ 300፣ 1000 ወይስ 3000? መልሱ 3000 ሰዎች ነበሩ። አብርሃምን የባረከውና የልዑል እግዚአብሔር ካህን የነበረው የሳሌም ንጉሥ ማን ነበር? መልከጸዴቅ፣ አቤሜሌክ፣ ዮቶር ወይስ ብልጣሶር? መልሱ መልከጸዴቅ ነው። በመቅደስ ኢየሱስን በሕፃንነቱ ከወላጆቹ ተቀብሎ ያቀፈው ማን ነበር? ገማልያል፣ ቀያፋ፣ ስምዖን ወይስ ኒቆድሞስ? መልሱ ስምዖን ነው። በጣም ክፉ የሆነችውና ነቢዩ ኤልያስን ልታስገድለው የነበረችው የአክዓብ ሚስት ማን ናት? አስጢን፣ ኤልዛቤል፣ ጎቶሊያ ወይስ ደሊላ? መልሱ ኤልዛቤል ናት። ኖህ እርግብን ከመርከቡ የላካት ስንት ጊዜ ነበር? 1 ጊዜ፣ 2 ጊዜ፣ 4 ጊዜ ወይስ 3 ጊዜ? መልሱ 3 ጊዜ ነበር የላካት። ያዕቆብ በአጠቃላይ ለላባ የተገዛው ለስንት ዓመታት ነበር?
14፣ 10፣ 20 ወይስ 21? መልሱ ለ20 ዓመታት ነበር። እስራኤላውያን በግብፅ ሳሉ ከሞት እንዲተርፉ የቤታቸውን መቃኑንና ጉባኑን የቀቡት ምን ነበር? ዘይት፣ የበጉን ደም፣ የናርዶስ ሽቶ ወይስ ቀይ ቀለም? መልሱ የበጉን ደም ነበር የቀቡት። በትልቅ ሸማ በሚመስል ዕቃ 4 እግር ያላቸው ሁሉ አራዊትም የሰማይ ወፎችም ከሰማይ ሲወርዱ በራእይ ያየው ሐዋርያ ማን ነበር? ጳውሎስ፣ ጴጥሮስ፣ ያዕቆብ ወይስ ዮሐንስ? መልሱ ጴጥሮስ ነው። ሐና የተሳለችው ስዕለት ለእግዚአብሔር ምን ለመስጠት ነበር? ልጇን፣ ገንዘብ፣ ወርቅ ወይስ መሬት? ሐና የተሳለችው ልጇን ለመስጠት ነበር። በበቅሎ ተቀምጦ ብዙ ቅርንጫፎች ባሉት ዛፍ ሲያልፍ ራሱ ተይዞ ተንጠልጥሎ የሞተው የዳዊት ልጅ ማን ነበር? አምኖን፣ ሰለሞን፣ አዶንያስ ወይስ አቤሴሎም? መልሱ አቤሴሎም ነው። ያዕቆብ የባረካቸው ሁለቱ የዮሴፍ ልጆች ማንና ማን ናቸው? ኤፍሬምና ምናሴ፣ ጋድና ንፍታሌም፣ ኤፍሬምና ቢንያም፣ ምናሴና ቢንያም። መልሱ ኤፍሬምና ምናሴ ናቸው። ከመጠን ባለፈ ኩራቱና ትዕቢቱ ምክንያት ሳር የበላው ንጉሥ የቱ ነው? ብልጣሶር፣ ፈርዖን፣ ናቡከደነጾር ወይስ ዳርዮስ? መልሱ ናቡከደነጾር ነው። በደማስቆ ደቀ መዛሙርቱ በሌሊት በቅርጫት አድርገውት በቅጥር ላይ አሳልፈው ያስመለጡት ማንን ነበር? ጳውሎስን፣ ጴጥሮስን፣ በርናባስን ወይስ ጢሞቴዎስን? ጳውሎስን ነበር ያስመለጡት። የያዕቆብና የኢሳው እናት የማን ሚስት ናት? የአብርሃም፣ የይሁዳ፣ የይስሐቅ ወይስ የዳዊት? የያዕቆብና የኢሳው እናት ርብቃ ስትሆን የይስሐቅ ሚስት ናት። ኢየሱስን አብን አሳየንና ይበቃናል ብሎ የጠየቀው ደቀ መዝሙር ማን ነበር? እንድርያስ፣ ፊልጶስ፣ ጴጥሮስ ወይስ ቶማስ? መልሱ ፊልጶስ ነው። አልዓዛር ኢየሱስ ከሞት ሳያስነሳው በፊት በመቃብር ውስጥ የቆየው ለስንት ቀናት ነበር? 4 ቀናት፣ 3 ቀናት፣ 2 ቀናት ወይስ 5 ቀናት? አልዓዛር በመቃብር ውስጥ የቆየው ለ4 ቀናት ነበር። ትንቢት የሚናገሩ 4 ሴት ልጆች የነበሩት ወንጌላዊ ማን ነበር? እስጢፋኖስ፣ ማርቆስ፣ በርናባስ ወይስ ፊልጶስ? መልሱ ፊልጶስ ነው። ከእግዚአብሔርም ከሰውም ጋር ታግላ አሸንፈዋል የተባለው ማን ነበር? ሙሴ፣ አብርሃም፣ ያዕቆብ ወይስ ዮሴፍ? መልሱ ያዕቆብ ነው። የዮሴፍ የብር ዋንጫ የተገኘው በማን ስልቻ ውስጥ ነበር? በሮቤል፣ በይሁዳ፣ በስምዖን ወይስ በቢንያም? መልሱ በቢንያም ነው። ከአዲስ ኪዳን በፊት በብሉይ ኪዳን ባልንጀራህን እንደ ራስህ ውደድ የሚል ትእዛዝ የሚያስተላልፈው መጽሐፍ የቱ ነው? ዘዳግም፣ ዘሌዋውያን፣ ዘጸአት ወይስ መዝሙረ ዳዊት?
መልሱ ዘሌዋውያን ነው። ለ3 ዓመት ራቁቱንና ባዶ እግሩን የሄደው ነቢይ ማን ነበር? ሕዝቅኤል፣ ናሆም፣ ኢሳያስ ወይስ ኤርምያስ? መልሱ ኢሳያስ ነው። ጳውሎስ ስለ ሆድ ሕመሙ ጥቂት የወይን ጠጅ እንዲጠጣ የመከረው ማንን ነበር? ቲቶን፣ ማርቆስን፣ ጢሞቴዎስን ወይስ ፊልሞናን? መልሱ ጢሞቴዎስን ነው። ኢየሱስ በተራራው ስብከቱ እግዚአብሔርን ያዩታል ያላቸው የትኞቹ ናቸው? ስለ ጽድቅ የሚሰደዱ፣ የሚምሩ፣ የሚያስተራርቁ ወይስ ልበ ንጹሖች? መልሱ ልበ ንጹሖች ናቸው። እስራኤላውያን በእግዚአብሔር ላይ በማጉረምረማቸውና ባለማመናቸው ምክንያት በምድረ በዳ የተቅበዘበዙት ለስንት ዓመታት ነበር? 10 ዓመት፣ 20 ዓመት፣ 30 ዓመት ወይስ 40 ዓመት? ለ40 ዓመታት ነበር። ለ12 ዓመት ደም ሲፈሳት የነበረችው ሴት የተፈወሰችው ምን ነክታ ነበር? የኢየሱስን ልብስ፣ የኢየሱስን እጅ፣ የኢየሱስን እግር፣ ኢየሱስ የረገጠውን መሬት? መልሱ የኢየሱስን ልብስ ነው። ኢየሱስ ተነሳና አልጋን ተሸክመ ሂድ ያለው ማንን ነበር? ዕውር የነበረውን ሰው፣ ለምጻሙን ሰው፣ እጁ የሰለለችበትን ሰው፣ 38 ዓመት የታመመውን ሰው? መልሱ 38 ዓመት የታመመውን ሰው ነው። ሶምሶን በእጁ ብቻ የገደለው እንስሳ ምን ነበር? ተኩላ፣ ድብ፣ ዝሆን ወይስ አንበሳ? መልሱ አንበሳ ነው። የሙሴ አማት ስም ማን ይባላል? ዮቶር፣ እንበረም፣ አሮን ወይስ ካሌብ? መልሱ ዮቶር ነው። የሐናንያና የሰጲራ ለሞታቸው ምክንያት የሆነው ምን ነበር? ባለመጸለያቸውና ባለመጾማቸው፣ ሰዎችን በመሳደባቸው፣ መንፈስ ቅዱስን ለማታለል መሞከራቸው፣ እግዚአብሔርን በመሳደባቸው? መልሱ መንፈስ ቅዱስን ለማታለል መሞከራቸው ነው። በምድር ላይ ካሉት ሰዎች ሁሉ ይልቅ ትሑት እንደነበረ የተነገረለት ማን ነበር? ዳዊት፣ ሙሴ፣ ዮሴፍ ወይስ አብርሃም? ትክክለኛው መልስ ሙሴ ነው። የንጉሥ ዳዊት ቅድመ አያት ማን ትባላለች? ሩት፣ ኦርፋ፣ አቢጊያ ወይስ ረአብ? መልሱ ሩት ናት። እግዚአብሔር እረኛዬ ነው ብሎ የሚጀምረው መዝሙረ ዳዊት ስንት ነው? መዝሙር 1፣ መዝሙር 22፣ መዝሙር 23፣ መዝሙር 91? መልሱ መዝሙረ ዳዊት 23 ነው። በመጀመሪያው ሚስዮናዊ ጉዞ ከጳውሎስ ጋር አብሮ ሊያገለግል የሄደው ማን ነበር? ሉቃስ፣ ማርቆስ፣ ሲላስ ወይስ በርናባስ? መልሱ በርናባስ ነው። በዘሪው ምሳሌ በእሾህ መካከል የወደቀው ዘር ምን ሆነ? እሾህ ስላነቀው ፍሬ አልሰጠም? ካደገ በኋላ በፀሐይ ጠወለገ? ወፎች በሉት? ወይስ አድጎ ፍሬ አፈራ? መልሱ እሾህ ስላነቀው ፍሬ አልሰጠም የሚለው ነው።
ሳውል ወይም ጳውሎስ ዓይኑ ከታወረ በኋላ እግዚአብሔር እንዲጸልይለት የላከው ማንን ነበር? በርናባስን፣ ሐናንያን፣ ሲላስን ወይስ እስጢፋኖስን? መልሱ ሐናንያን ነው። ሙሴ ወደ ከነዓን ምድር ከላካቸው 12 ሰላዮች መልካም ነገር የተናገሩትና በእግዚአብሔር ላይ የተማመኑት ማንና ማን ነበሩ? ሳሙኤልና ስምዖን፣ ካሌብና ጋዲ፣ ኢያሱና ካሌብ ወይስ አልዓዛርና ናቢ? መልሱ ኢያሱና ካሌብ ናቸው። በዕብራውያን መጽሐፍ መሠረት እንደ መልከ ጸዴቅ ሹመት ለዘላለም ሊቀ ካህናት የሆነው ማን ነው? ኢየሱስ፣ ሙሴ፣ አሮን ወይስ ኤልያስ? መልሱ ኢየሱስ ነው። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ የሚመክረው መጽሐፍ የቱ ነው? አንደኛ ጴጥሮስ፣ ኤፌሶን፣ ራእይ መጽሐፍ፣ የያዕቆብ መልእክት? መልሱ የያዕቆብ መልእክት ነው። የመጥረቢያው ብረት መንሳፈፉን የሚያሳየው ተአምር በማን በኩል የተደረገ ተአምራት ነበር? ኤልሳ፣ ኤልያስ፣ ሙሴ ወይስ ዳንኤል? መልሱ ኤልሳ ነው። በመንፈስ ቅዱስ ፍሬ ዝርዝር ውስጥ መጀመሪያ ላይ የተቀመጠው የቱ ነው? ደስታ፣ ፍቅር፣ ሰላም ወይስ ትዕግስት? መጀመሪያ ላይ የተቀመጠው ፍቅር ነው። ከሚከተሉት አንዱ ኢየሱስ ከመረጣቸው ደቀ መዛሙርት መሃል አይደለም። ሉቃስ፣ ቶማስ፣ ታዲዮስ ወይስ በርተለሜዎስ? መልሱ ሉቃስ ነው። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ የሚለው ታዋቂ ጥቅስ በኢሳይያስ ስንት ላይ ይገኛል? ኢሳይያስ 40፣ ኢሳይያስ 60፣ ኢሳይያስ 10 ወይስ ኢሳይያስ 53? በኢሳይያስ 53 ላይ ይገኛል። አብዛኛውን የምሳሌ መጽሐፍ ክፍሎች የጻፈው ማን ነው? ዳዊት፣ ሰለሞን፣ ሙሴ ወይስ አይታወቅም? አብዛኛውን የምሳሌ መጽሐፍ ክፍሎች የጻፈው ሰለሞን ነው። ከእግዚአብሔር ተቀባይነት ያላገኘው የማን መስዋዕት ነበር? የአቤል፣ የያዕቆብ፣ የአዳም ወይስ የቃየን? መልሱ የቃየን መስዋዕት ነው። በዘፍጥረት መጽሐፍ ላይ የኢትዮጵያን ምድር ሁሉ እንደሚከብ የተነገረለት ወንዝ የቱ ነው? ፊሶን፣ ጊዮን፣ ጤግሮስ ወይስ ኤፍራጥስ? መልሱ ጊዮን ነው። ለተወለደው ኢየሱስ ሊሰግዱለት የመጡት ሰብአ ሰገል የመጡት ከየት ነበር? ከሰሜን፣ ከደቡብ፣ ከምስራቅ ወይስ ከምዕራብ? መልሱ ከምስራቅ ነው። ኢየሱስ ሕግን ምን ላደርግ መጣሁ ነበር ያለው? ልሽር፣ ልጨምርበት፣ ልቀይር ወይስ ልፈጽም? መልሱ ልፈጽም ነው። የኖህ መርከብ ከፍታዋ ስንት ክንድ ነበር? 30 ክንድ፣ 50 ክንድ፣ 70 ክንድ ወይስ 40 ክንድ? መልሱ 30 ክንድ ነው። ይሁዳ ኢየሱስን በሸጠበት ገንዘብ የገዛው መሬት ምን ተብሎ ነበር የተጠራው? ጎልጎታ፣ ያቦቅ፣
አኬልዳማ ወይስ ፍጥሞ? መልሱ አኬልዳማ ነው። የዛሬዎቹ ጥያቄዎች እንዴት ነበሩ? በጥያቄዎች ውስጥ ምን ያህል ተጠቀማችሁ? ከመቶዎቹ ጥያቄዎች ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን።